የኢራን ኒውክሌርና የእስራኤል ስጋት። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላው ቴህራን የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምብ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛ ዓላማው የኤሌክትሪክ ኃይል ማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ትሞግታለች። ይህንን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒውክሌር ማብላያ ጣቢያ ሱቱአኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ ያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ሞሳን ፋክሪዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እነዚህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ5 ዓመት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክሪዛይድን የመግደል ውጥን ሰምሮለታል። ኢራንን ብትሆን በእስራኤል ላይ ድሮኖችና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመጹ የተነሳባቸው ፕሬዝዳንት በሽር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖች ልካለች። እስራኤል ደግሞ ጠንካራው የሊባኖስ ሂዝቦላ ቡድን ከኢራን የሚያገኛቸውን ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የበሽር አልአሳድ መንግስት መወገድና ጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮች ላይ ስጋትን ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር በ2021 ላይ እስራኤል ዕቃ ጫኝ መርከቦች ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። የሐማስ ጥቃትና የሁለቱ ሀገራት ፍጥጫ። መስከረም 26 2016 ዓ.ም የተጀመረው የጋዛ ጦርነት መካከለኛውን ምስራቅን ብሎም መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፋ ደረጃ አድርሶታል። በኢራን የሚደገፉ ፍልስጤማውያን ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢው የሚገኙና በኢራን የሚደገፉ ታጣቂ ቡድኖችም እስራኤልን ኢላማ ያደረጉ ሚሳኤሎችንና ድሮኖችን ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ ከፈተችው ዘመቻ ወደ ሁለተኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለት ጦርነት ገብታለች። ቀደም ሲል በኢራን የሚደገፉት ሐማስ፣ ሂዝቦላና ሁቲዎችን ኢላማ ጥቃቶችን ስትፈጽም ቆይታለች። በዚህም የቡድኖቹን ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አድርሳባቸዋለች። በተጨማሪም ሶሪያ ውስጥ ተደጋጋሚ ጥቃት በመፈጸም ጥላቶቼ የምትላቸው ኃይሎች አቅም ማዳከም ችላለች። በዚህ መካከል የኢራን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶችን እያደነ የሚያጠፋ የእስራኤል የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንስላ ላይ ድንገተኛ ጥቃት ፈጸመ። በዚህ ጥቃትም ኢላማ ሆነው የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። 2 ጀነራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከሷ ውጪ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማል። ኢራንም በጀነራሎቿ ላይ ለተፈጸመው ግድያ አጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤልን ኢላማ በማድረግ ከ300 በላይ ሚሳኤሎችና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረው ውጥረት መልኩን እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን ተከትሎ ኢራንም ተከታታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራን ወታደራዊ ኃይል ለማንኮታኮት፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያለችውን አቅም ሁሉ እየተጠቀሙ ነው።
ይህ ጦርነት ወደ አውዳሚ የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ጥሏል። እስራኤል ኢራንን ለማንበርከክ የጀመረችው ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቃቱ በቶሎ እንዲቆም እየወተወቱ ያሉት።